ብላክበርን ሮበርትስ ዋይን ሩኒን የክለቡ አሰልጣኝ ለማድረግ ማቀዱ ተነገረ። በእንግሊዝ ሻምፒዮንሺፕ 56 ነጥብ በመያዝ 10ኛ ስፍራ ላይ የተቀመጠው ብላክበርን ውጤት ባለማምጣቱ ፈረንሳዊውን የቡድኑ አሰልጣኝ ቫለሪን ኢስማኤልን ለማሰናበት እያጤነ ነው። አሰልጣኝ እስማኤል ከወራት በፊት ቡድኑ ሲረከቡ ወደ ፕሪሚየር ሊግ ለማደግ በሚያስችልበት ስፍራ ላይ የነበረ ሲሆን ከዚህ በኋላ እስካሳለፍነው ሳምንት ባደረጓቸው 8 ወሳኝ ጨዋታዎች ማሸነፍ የቻሉት በአንዱ ነው። የማንቸስተር ዩናይትድ ታሪካዊ ተጫዋች ዋይን ሩኒ ከወራቶች በፊት በዚሁ ሻምፒዮንሺፕ ፕሌማውዝን እያሰለጠነ ነበር። ፕሌማውዝ በሩኒ ስር ባስመዘገበው ደካማ ውጤት ሳቢያ የ39 ዓመቱ እንግሊዛዊን ማሰናበቱ ይታወሳል። ክለቡ አሁንም ድረስ የመጨረሻው 24 ስፍራ ላይ ተቀምጦ ወደ ሊግ 1 መውረዱን አረጋግጧል። ሩኒ ከነበረው ኃላፊነት ከተባረረ ወዲህ በተንታኝነት እየሰራ ሲሆን ወደ አሰልጣኝነት ተመለሱ የመስራት ፍላጎት ስላለው ጥያቄያቸውን ይቀበላል ተብሏል።